እሱ ክርስቲያኖችን የሚያሳደው በምክንያት ነበር። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው መሆኑን ስለማያምን። ብዙዎቻችን ስለዚህ ሰው ብዙ እናውቃለን። ለቤተ ክርስቲያናችን በጣም ብዙ መልእክታትን ጽፎልናል። በጣም ብዙ ነገሮችን አበርክቶልናል። ዛሬ የምንመለከተው ተመልካቾቻችን ዛሬ የምናየው ስለ ጦር አበጋዝ አይደለም፣ ስለ አንድ ወታደርም አይደለም። ዛሬ የምናየው ክርስቲያኖችን የሚያሳድ ነገር ግን በቅጽበታዊ ሰዓት ወደ ክርስቲያኖች የተቀየረ እንደዚሁም ደግሞ ምርጥቃ የተባለ ታላቁን ሰው ነው የምንመለከተው። አይኑ በጠፋበት ጊዜ አይኑን በርቶ ያመነ ጌታችንን ያነጋገረ ትልቅ ሐዋርያ ነው። እዚህም በኋላ ለቤተ ክርስቲያናችን 14 መልእክታትን የጻፈ ሲሆን በቤተ ክርስቲያናችንም በቅዳሴ የምናነበው መልእክታት የሱ ናቸው። ሰላም ውድ የብሬት ዩቲዩብ ተከታታዮቻችን፣ በዛሬው ቪዲዮ ይዤላችሁ የመጣሁት ስለ ቅዱስ ጳውሎስ ታሪክ ነው። ይህ የቅዱስ ጳውሎስ ታሪክ ነው። ቪዲዮው ሌሎች እንዲደርስ ሼር፣ ላይክ፣ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። ቪዲዮው ከዚህ ሰዓት ጀምሮ ይጀምራል። ጳውሎስ ማለት የፈጣሪ የእግዚአብሔር ምርጥ ዕቃ ማለት ነው። ነገር ግን የመጀመሪያ ስሙ ሳውል ነው። ሀገሩ ታርሴስ ሲሆን በሮም ሀገር ነው። እምነቱ አይሁዳዊ ነው። እንደዚሁም ደግሞ ኦሪትን ጥርት አድርጎ የተማረ ሲሆን የኦሪት መምህሩ ገማልያል ይባላል። ሳውል የተጠራው በ33 ዓመት ገደማ ነው። በጣም ይገርማል ተመልካቾቻችን። እግዚአብሔር ሰውን ሲጠራ በምክንያት ነው። ሳውልም የተጠራው ወደ ደማስቆ በሄደበት ጊዜ ከሁለት አሽከሮቹ ጋር እያለ መንገድ ላይ ፈጣሪያችን ኢየሱስ ክርስቶስ ተገልጾለት በሚያስደንቅ ብርሃን በሚያስፈራ ጨረር እየታየው ለምን እንደሆነ የምታሳደይ ብሎ በጠራው ባናገረው ጊዜ እኔ እኮ አንተ ማነህ ሲጀመር ጌታዬ ወይ ሲለው እኔማ የክርስቲያኖች አባት ነኝ ለምን ታሳደኛለህ አለው። በዚህ ምክንያት የሳውል አይን ተሰውሮ ነበር። ታሪኩ እንዲህ ነው ሲጀምር። ሳውል ወይም ደግሞ ጳውሎስ የምንለው ክርስቲያኖችን የሚያሳድድ በዚህ ገባ በዚህ ውጣ ሳይባል ያገኘውን የሚያስር ነበር። እንደዚሁም ደግሞ በጌታችን አያምንም ነበር። ከዚህም በኋላ ግን ክርስቲያኖችን በጣም የሚያሳድድ አደገኛ ሆኗል። እንዲህ ይላል የሐዋርያት ሥራ 9 ላይ ሳውል ግን የጌታችን ደቀ መዛሙርትን እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህም መንገድ ያሉትን ሰዎች ወንዶችም ሴቶችም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ለእርሱ ለመነ። ሳውል በጣም አደገኛ ነበር። ማንንም የማይምር ያገኘውን የሚጨፈጭፍም በጣም አደገኛ ነው። ተመልካቾቻችን በዘመኑ የምናያቸው የክርስቲያን መጻር የምንላቸው እኛን የሚጻረሩን እኛን የሚያሳዱን ሁሉ አንድ ቀን መቀየራቸው አይገርም። ልክ እንደ ሳውል የጳውሎስ የመጀመሪያ ስሙ ነው። ትርጉሙም ምርጥ የእግዚአብሔር ዕቃ ማለት ነው። ነገር ግን ከዚህም በኋላ ተስተካክሎ ጳውሎስ ተብሏል። ስንቀጥል ተመልካቾቻችን ከዚህም በኋላ የደማስቆ አለቆች እሱን ከፍ ባለ ሹመውታል። የወታደሮች አለቃ አድርገውታል። ምክንያቱም ኃይለኛ የነበረ ኃያል ነበር። ያገኘውን የማይምር ክርስቲያን ከሆነ ማተብ ካየበት የሚጨፈጭፍ አደገኛ ነበር። ነገር ግን ፈጣሪ ይህን ሰው ሊመረው ይፈልግ ነበርና እንዲመለስም በጣም ይፈልጋል። እንደዚሁም ደግሞ ተመልካቾቻችን ልክ እንደ ጳውሎስ እኛም መቀየር እንዳለብን መለወጥ እንዳለብን የምናየው ከዚህ ቀጥሎ ያለው ክፍል ነው። ጳውሎስ ባይገርማችሁ በጣም ብዙ መጽሐፍትን ጽፏል።
14 የሚሆኑ ሀገራት መልእክታትን ጽፏል። በጣም ይገርማል። ተመልካቾቻችን ታሪኩን ስንቀጥል ግን እንዲህ ነው። ከዚህም በኋላ ግን ማሳደዱን አላቆም ነበር። ማሳደዱን ቀጥሎ ከዚህም በኋላ አንድ ቀን በደማስቆ መንገድ ሲሄድ እንዲያገኘም አንድ ቀን በጌታ በኢየሱስ ክርስቶስ የሚያምኑትን ለመያዝ ወደ ደማስቆ በመሄድ ላይ ሳለ ድንገት በዙሪያው ከሰማይ ብርሃን አንጸባረቀ። በምድር ላይም ወድቆ ሳለ ከሰማይ ድምፅ ሰማ። ስሙም ጠርቶ ሳውል ሳውል ለምን ታሳደኛለህ እያለ የሚጠራ የጌታችን ኢየሱስ ክርስቶስ ድምፅ ነበር። ሳውልም ማንም በስህተት እያሳደድ እንደሆነ አላሰብም። ሳውልም ማንንም በስህተት እያሳደደ እንዳልሆነ አላሰበም። ነገር ግን ራሱ እግዚአብሔርና ሁሉም ሰማያዊ ፍጥረት ክርስቲያኖች በመግደሉ በሱ ደስተኛ እንደሆኑ አሰበም። ሳውልም ጌታ ሆይ ማን አለው። እግዚአብሔርም አንተ የምታሳደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ላንተ ይብስብሃል አለው። ኢየሱስ ክርስቶስም እኔ ኢየሱስ ነኝ፣ በእኔ የሚያምኑ በመጎዳትህ እኔ ጎዳኝ አለው። ከዚህም በኋላ ሳውል በነጸብራቁ ዓይኑ ታውሯል። ከዚህም በኋላ ሁለቱ ያሉት አሽከሮች ወደ ሐዋርያው አናንያ ይዘውት እንዲሄዱ ለምኗቸዋል። ከዚህም በኋላ ቅዱስ ሐዋርያው ሐናንያም ዓይኑን አበርቶለት እንደዚሁም ደግሞ ስለ ቅድስት ቤተ ክርስቲያንና ስለ ጌታችን ሰው መሆን ስለ ሚስጥረ ሥጋዌ አስረድቶታል። ከዚህም በኋላ ያንን ከተረዳ በኋላ ቅዱስ ጳውሎስ ከአሳዳጅ ወደ ተሳዳጅ ተቀይሯል። እንደዚሁም ደግሞ ለተለያዩ አብያተ ክርስቲያናት መልእክታትን ጽፏል። 14 መልእክታትን የጻፈ ሲሆን 14ቱን መልእክታት ለተለያዩ አካባቢዎች ጽፏል። ከመጽሐፍ ቅዱስ እንኳን በዝርዝር ብንወጣቸው በጣም ብዙ ናቸው። ቅዱስ ጳውሎስ ከጻፋቸው መልእክታት እንጥቀስላችሁ። አንደኛው ወደ ሮሜ ሰዎች፣ ወደ ቆሮንቶስ ሰዎች 1፣ ወደ ቆሮንቶስ ሰዎች 2፣ ወደ ገላትያ ሰዎች፣ ወደ ኤፌሶን ሰዎች፣ ወደ ፊልጶስ ሰዎች፣ ወደ ቆላስያስ፣ ወደ ተሰሎንቄ ሰዎች 2፣ ወደ ጢሞቴዎስ ሰዎች 2፣ ወደ ቲቶ፣ ወደ ፊሊሞና፣ ወደ ዕብራውያን እናም ደግሞ የተለያዩ ኖችን ጽፏል። ተመልካቾቻችን ስለነዚህ መልእክታት በቀጣይ ቪዲዮ በዝርዝር የምናይ ይሆናል። ስለ ቅዱስ ጳውሎስ ትልቅ መልእክት እናገኛችሁ እናስባለን። እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። ደህና